ልጅቷ ከወደፊት የእንጀራ አባቷ እየደረሰባት ካለው አደጋ ለማምለጥ በድንገት አንድ እንግዳ ሰው ለማግባት ወሰነች። ነገር ግን ያገባችው ሰው ማን እንደሆነ በፍጹም አልጠበቀችም። ከልጅነቷ ጀምሮ ልጅቷ በእናቷ ላይ ብቻ ጥገኛ ሆና ነበረ። ነገር ግን እናቷ አዲስ ወንድ ለማግባት ከጀመረች በኋላ የልጅቷ ሕይወት ቀስ በቀስ ወደ አደገኛ ሁኔታ ተለወጠ። ወንዱ ልጅቷን በግልጽ ፍላጎት ይመለከታት ነበር። የግል ድንበሯንም ለመጣስ ደጋግሞ ይሞክር ነበር። ልጅቷ ድፍረቷን ሰብስባ ለእናቷ ሁሉንም ነገር ነገረቻት። ነገር ግን እናቷ በአዲሱ ፍቅሯ ስለታወረች የልጅቷን ንግግር ለማመን ፈቃደኛ አልሆነችም። እንዲሁም ልጅቷ ደስታዋን ለማጥፋት እየሞከረች እንደሆነ አሰበች። ከዚያም የከፋው ወንዱ ልጅቷን በማስፈራራትና በመቆጣጠር ለራሱ የሚመች ሁኔታ ለመፍጠር ይሞክር ነበረ። እንኳን በጥናት ክፍል ውስጥ እንድትተኛ ማድረግና የግል ቦታዋን መገደብ ጀመረ። ልጅቷ ይህን ሁሉ ለእናቷ ለማስረዳት ብትሞክርም እናቷ ልጇን እንደተሳሳተች ከመመልከት ይልቅ ወንዱን ማመን መረጠች። ወንዱም ራሱን እንደ አፍቃሪና ኃላፊነት የሚሰማው አባት በማስመሰል እናቷን ማሳመን ቀጠለ። ልጅቷ ግን ከዚህ ቤተሰብ ውስጥ ቆይታ የምትጠብቀው ነገር እንደሌለ ተረዳች። ስለዚህም ከቤተሰቧ ለመሸሽ ወሰነች። ራሷን የሚጠብቅና ከእሷ ጎን የሚቆም ወንድ ጓደኛ ማግኘት እንዳለባት አሰበች። በዚህ ጊዜ ግን እጣ ፈንታ ወደ ሌላ አቅጣጫ ወሰዳት። አንድ ቀን ልጅቷ ልትወድቅ የተቃረበችን አረጋዊ ሴት በድንገት አዳነች። አረጋዊቷም የልጅቷን ደግነትና ቅንነት በመመልከት በጣም ተደነቀች። በእውነቱ ግን ይህቺ አረጋዊት በጣም ባለጠጋ ቤተሰብ ኃላፊ ነበረች። አረጋዊቷ ሴት የልጅ ልጇ ጋብቻ ስላሳሰባት ተገቢ የሆነች ሴት ለማግኘት ትፈልግ ነበረች። ልጅቷ ደግ፣ ትሁትና አስተዋይ መሆኗን ካወቀች በኋላ ከትልቅ የልጅ ልጇ ጋር ለማስተዋወቅ ወሰነች። ልጅቷ የአይነ ስውር ቀጠሮውን ለመሞከር ተስማመች። ወደ ካፌውም ከደረሰች በኋላ ግን ከፊት ለፊቷ የተቀመጠው ሰው ከምትጠብቀው በጣም የተለየ ሆኖ አገኘችው። ጠንካራ መገኘት ያለው ከወጣቱ ትውልድ የመጣ ሰው እንደማይመስል ተሰማት። በኋላ የተገነዘበችው እውነት ግን ከዚያ የበለጠ አስራሚ ነበር። ያገኘችው ሰው የአረጋዊቷ ሴት ታናሽ ልጅ ነበር። በተጨማሪም $1 ትሪሊዮን የሚያወጣ ኮርፖሬሽን የሚመራ ኃያል ዋና ስራ አስፈጻሚ ነበር። መጀመሪያ ላይ ዋና ስራ አስፈጻሚው እናቱ ያዘጋጀችለትን የአይነ ስውር ቀጠሮ በቀላሉ ለመጨረስ ብቻ አስቦ ነበር። ነገር ግን የልጅቷ ደግነትና ቅንነት ልቡን ነካው። ልጅቷ ገርና ተጋላጭ ብትመስልም የራሷ መርሆችና ድንበሮች እንዳላት ተነዘበ። በዚህ ምክንያት ሁለቱ ተስማምተው ከሆነ ጋብቻቸውን ወዲያውኑ ማስመዝገብ እንደሚችሉ ሀሳብ አቀረበላት። ልጅቷ በዚህ ያልጠበቀችው ሀሳብ ከመደነቋ ሳትመለስ በቤተሰቧ ውስጥ የተፈጠረውን የመጨረሻ ክርክር ውሳኔዋን ፈጽሞ አጠናከረ። ልጅቷ ዋና ስራ አስፈጻሚውን ደውላ ቀደም ሲል ያቀረበላት የጋብቻ ሀሳብ አሁንም በእርግጥ እንደቆመ ጠየቀችው። እሱም ብዙ ሳይናገር በአንድ ሰዓት ውስጥ በሲቪል ጉዳዮች ቢሮ እንደሚገናኙ ነገራት። ዋና ስራ አስፈጻሚው ከዚያ በኋላ ረዳቱን በመጥራት ከዚህ ፊት ያዘጋጀችውን የጋብቻ እጩዎች በሙሉ እንዲያሰናብት አዘዘው። ከአንድ ሰዓት በኋላ ሁለቱም በቀጥታ ወደ ሲቪል ጉዳዮች ቢሮ ሄዱ። የጋብቻ ምስክር ወረቀታቸውን ተቀብለው በይፋ ባልና ሚስት ሆኑ። ይሁን እንጂ አረጋዊቷ ሴት የሆነው ነገር ስታውቅ በጣም ደነገጠች። ልጅቷ ከእሷ ትልቁ የልጅ ልጇ ጋር እንድትተዋወቅ ነበር የፈለገች። ነገር ግን ልጅቷ በስህተት ታናሽ ልጇን አግብታ ነበረ። ይህም ማለት ልጅቷ የታሰበለትን ሰው ብቻ ሳይሆን በቤተሰቡ ውስጥ የአይነ ስውሯ አጎት የሚሆነውን ሰው ነበር ያገባችው። ልጅቷ እውነቱን ስታውቅ በጣም ፈራች። ከዚህ የተሳሳተ ጋብቻ ለመውጣትም ፍቺ ለመጠየቅ ወሰነች። ነገር ግን ከቤተሰቧ የደረሳት የስልክ ጥሪ የመጨረሻው ተስፋዋን አጠፋባት። እናቷ ክፍሏን አስቀድማ እንዳጸዳችና ከዚያ በኋላ ወደዛ ቤት እንዳትመለስ ነገረቻት። ሌላ የምትሄድበት ቦታ ስለሌላት ልጅቷም ከአዲሱ ባለቤቷ ጋር መሄድ ከመምረጥ በስተቀር ሌላ አማራጭ አልነበራትም። አዲሱን ባለቤቷን ተከትላ ወደ መኖሪያ ቤት ስትደርስ ግን በፊቷ የተዘጋጀው የቅንጦት ህይወት እጅግ አስደነቃት። በድንገት ከቀድሞ ህይወቷ ወጣ ወደ ፍጹም የተለየ ዓለም የገባች ያህል ተሰማት። ነገር ግን ይህ አዲስ ህይወት ምን እንደሚያመጣላት ገና አታውቅም ነበር። ዝግጅቷንም አጠናቃ ከክፍሏ ስትወጣ በመታጠቢያ ቤቱ አቅራቢያ ከስራ የተመለሰ ዋና ስራ አስፈጻሚ አዲሱን ባለቤቷን አገኛት። ይህም በሁለቱ መካከል የሚጀምረውን እንግዳ የተወሳሰበና በሚስጥራዊ የተሞላ የጋብቻ ህይወት መጀመሪያ ነበረ።